ታላቁ የቁጣ ቀን መጥቷልና ማን ሊቆም ይችላል? ከዚህ የቁጣ ቀንስ ማን ይሆን የሚተርፈው? ማን ይሆን የሚያመልጠው? ልብሳቸውም በበጉ ደም አጥበው እግዚአብሔር ፊት ቆመው ቅዱስ እያሉ ሊሰግዱ የታደሉ እነማን ይሆኑ? ሰላም፣ እንዴት ናችሁ የአባቴ ብሩካን? ይህንን የዮሐንስ ራእይ ከምዕራፍ 6 ጀምሮ ያለውን አብረን የምናይ ስለሆነ በተከታታይ ክፍል ይዤላችሁ ቀርባለሁ። ታዲያ ይሄ ትምህርት ብዙ ሰዎችን የሚያንጽ፣ ከተኙበት የሚያነቃ፣ ከወደቁበት የሚያነሳ ስለሆነ የወንጌል አማኝ የሆናችሁ ሁላችሁም እባካችሁ ቸል ሳትሉ መልእክቴን ለብዙ ሰዎች ሼር እንድታደርጉልኝ፣ ሰዎች በንስሐ ወደ እግዚአብሔር እንዲመለሱ ለአንድ ነፍስ እንኳን ቢሆን ምክንያት እንድትሆኑ በጌታ ፍቅር እጠይቃችኋለሁ። ታዲያ አደራ አደራ ይሄን መልእክት ብዙ ሰዎች እንዲመለከተው በቻላችሁት ያቅም ሁሉ ሼር፣ ላይክ እያደረጋችሁ መልእክቴን አድርሱልኝ። የዮሐንስ ራእይ ምዕራፍ 6 ከቁጥር 1 በጉ ከሰባቱ ማህተብ አንዱን በፈታ ጊዜ አየው። በአራቱም እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተኢ ሲል ሰማሁ። አየሁም፣ እነሆ በአምባ ላይ ፈረስ ወጣ፣ በእርሱም ላይ የተቀመጠ ቀስት ነበረው። አክሊልም ተሰጠው፣ ድልም እየነሳ ወጣ ድል ለመንሳት። ሁለተኛውም ማህተብ በፈታ ጊዜ ሁለተኛ እንስሳ መጥተኢ ሲል ሰማሁ። ሌላም ዳማ ፈረስ ወጣ፣ በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎች እርስ በራሳቸው እንዲተራረዱ ስልጣን ተሰጠው። ታላቅም ሰይፍ ተሰጠው። ልክ አሁን በምድራችን ላይ እያየን ያለነው ማለት ነው። ሰዎች ርህራሄ ከማጣታቸው እናት ልጇ ላይ፣ ልጅ አባት ላይ፣ አባት ልጅ ላይ እርስ በራሳቸው እየተጨካከኑ እየተገዳደሉ ያሉበት ወቅት እንደሆነ ሁላችንም የምናየው ነው፣ እያየነውም ነው። ሰላም ከምድራችን ላይ ከዓለም ላይ ጠፍቷል። ሀገር ጦርነት ላይ ናት። ዘረኝነት ነክሶ ሰዎች እርስ በርስ መገዳደል ላይ ናቸው። ይሄ መንስኤው ምን እንደሆነ፣ ምንጩ ምን እንደሆነ አብዛኞቻችን ያስተዋልን አይመስለኝም። ምክንያቱም የመጨረሻ ዘመን መምጫ ኢየሱስ ሊመጣ እንደሆነ በደጅ እንደሆነ ማንቂያ ደውል ነው። እባካችሁን የወንጌል አማኞች ይህንን የክርስቶስን ቃል የምትቀበሉ፣ ትውልድ ጥፋት ላይ ነው ያለው። ትውልድ ዝሙት ላይ፣ መገዳደል ላይ፣ ራሱንም ማጥፋት ላይ ነው ያለው። እንድረስላቸው። ግዴላችሁም ይህንን ቃል ሼር እንድታደርጓቸው፣ የመጨረሻ ዘመን ማንቂያ ደውል መንቃት እንዲሆንላቸው እንድትልኩላቸው፣ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ አደራ በእግዚአብሔር ስም እጠይቃችኋለሁ። ኢየሱስ ሊመጣ በደጅ ነው። ሌላም ሶስተኛም ማህተብ በፈታ ጊዜ ሶስተኛውም እንስሳ መጥተኢ ሲል ሰማሁ። አየሁ፣ እነሆ ጉራቻ ፈረስ ወጣ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሶች መካከል ድምፅ፣ አንዱ አርቦ ስንዴ በዲናር፣ 3 አርቦ ስንዴ በዲናር ዘይትና ወይንም አትጉዳ ሲል ሰማሁ። አራተኛውንም ማህተብ በፈታ ጊዜ አራተኛው እንስሳ ድምፅ መጥተኢ ሲል ሰማሁ። አየሁ፣ እነሆ ሐመር ፈረስ ወጣ፣ በእርሱም ላይ የተቀመጠው ስሙ ሞት ነበር። ሲኦልም ተከተለው፣ በሰይፍም በረሃብም በሞትም በምድር አራዊት ይገድል ዘንድ ከምድር አራተኛዋ እጅ ላይ ስልጣን ተሰጣቸው። አምስተኛውንም ማህተም በፈታ ጊዜ ስለ እግዚአብሔር ቃል ስለጠበቁት ምስክር የታረዱ ሰዎች ነፍሳት ከሰማይ በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችን በምድር በሚኖሩት ላይ እስከ መቼ አትቀበልም? አሉ። ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እነርሱም ደግሞ ይገደሉ ዘንድ ያላቸውን ባሪያዎች ባልንጀሮቻቸውን የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። ስድስተኛውንም ማህተብ በፈታ ጊዜ አየሁ። ታላቅም የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ። በለስም በብርቱ ንፋስ ተናወጠ። ቃሪያም ፍሬ እንደሚጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይም እንደ መጽሐፍ ተጠቅልሎ አለፈ። ተራሮችም ደሴቶችም ሁሉ ከስፍራቸው ተወሰዱ። ይሄ በጣም ከባድና አስፈሪ የጭንቅ ጊዜ ነው። የምድርም ነገስታት፣ መኳንንት፣ አለቆችም፣ ባለጠጎችም፣ ኃይለኞችም፣ ባሪያዎችም፣ ጌቶች ሁሉ በዋሻና በተራራ አለቶች ላይ ተሰወሩ። ተራሮችም አለታቸውን በላያቸው ወደቁ። በዙፋኑም ከተቀመጠው ፊት ከበጉ ቁጣ ሰወረን። የታላቁ የቁጣ ቀን መጥቷልና ማን ሊቆም ይችላል አላቸው። ምዕራፍ 7
ከነዚህም በኋላ በአራቱ ምድር ማዕዘን ቆመው አራቱ መላእክት አየሁ። እነርሱም ንፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱ የምድር ንፋሳት ያዙ። የሕያው አምላክ ማኅተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርና ባህርን ሊጎድል ለተሰጣቸው ለአራቱ መልአክ በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸው እስክናትማቸው ድረስ ምድር ቢሆን ወይም ባህር ወይም ዛፎች አትጉዱ አላቸው። የታተሙም ቁጥራቸው ሰማሁ። ከእስራኤል ልጆች ነገድ ሁሉ የታተሙ 144,000 ነበሩ። ከአይሁድ ነገድ 12,000 የታተሙ፣ ከሮቤል ነገድ 12,000 ነገድ 12,000፣ ከአሴር ነገድ 12,000፣ ከኒፍታሌም ነገድ 12,000፣ ከምናሴ ነገድ 12,000፣ ከስምዖን ነገድ 12,000፣ ከሌዊ ነገድ 12,000፣ ከይሳኮር ነገድ 12,000፣ ከዘሩባቤል ነገድ 12,000፣ ከዮሴፍ ነገድ 12,000፣ ከቢንያም ነገድ 12,000 ታተሙ። ከዚያም በኋላ አየሁ፣ እነሆ አንድ እንኳን ሊቆጥራቸው የማይችል ሕዝብ ከነገድ ወገን፣ ከቋንቋ ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባን ዝንጣፊ በእጃቸው ይዘው በዙፋኑና በበጉ ፊት ቆሙ። እግዚአብሔር ከነዚህ የኢየሱስ ክርስቶስን ማኅተም ከታተሙ ከተለዩ መካከል ያድርጋችሁ። የዘንባባን ዝንጣፊ ይዛችሁ በታላቅ በግርማ በሞገስ በቆመው በበጉ ፊት ቆማችሁ የምታመልኩ የምታመሰግኑ፣ ለዚያ ቀን የታተማችሁ ለዚያ ቀን የተመረጣችሁ እግዚአብሔር ያድርጋችሁ። በታላቅ ድምፅም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሳት ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔር እየሰገዱ አሜን፣ በረከትና ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይልም ብርታትም ከዘላለም እስከ ዘላለም ለአምላካችን ይሁን አሜን አሉ። ከሽማግሌዎቹም አንዱ ተመልሶ እነዚህ ነጭ ልብስ የለበሱ እነማን ናቸው? ከወዴትስ አሉ አለኝ። እኔም ጌታ አንተ ታውቃለህ አሉት። አለኝም እነዚህ ከታላቁ መከራ የወጡ ናቸው፣ ልብሳቸውን አጥበው በበጉ ደም አነጹ። እነዚህ ከታላቁ መከራ የወጡ ናቸው፣ ልብሳቸውን በበጉ ደም አጥበው አነጹ። ለዚህ ክብር መታተም ከፈለጋችሁ፣ ለዚህ ክብር መቆም ከፈለጋችሁ፣ መመረጥ ከፈለጋችሁ በክርስቶስ ኢየሱስ ደም ልብሳችሁን አጥባችሁ መንጻት ይኖርባችኋል። ካላመናችሁ፣ የክርስቶስን ኢየሱስ ሥራ ካልተቀበላችሁ ይህንን ታላቅ መከራ ልትቀበሉ፣ ልታልፉ፣ ልትሸከሙም አትችሉም። ለዛ ቀንም ልትበቁ አትችሉም። ስለዚህ እባካችሁ ወደ ኋላ የተመለሳችሁ፣ ገንዘብ አይታችሁ፣ ዝና አይታችሁ፣ የሆነ ነገር ጎርቷችሁ ከእግዚአብሔር ቤት የወጣችሁ ሰዎች ለዚህ የታላቁ ቁጣ ቀን መከራ ማለፊያው የኢየሱስ ስም ብቻ። ይሄንን በግንባራችሁ አድርጋችሁ የኢየሱስን ኃይል ለብሳችሁ ለዚህ ክብር እንድትታደሙ እንድትበቁ እግዚአብሔር እንዲረዳችሁ በክርስቶስ ኢየሱስ ደም ልብሳችሁን አጥባችሁ ከአመፅ፣ ከኃጢአት፣ ከክፋት እንድትርቁ እነግራችኋለሁ። ስለዚህም በእግዚአብሔር ዙፋን ፊት አሉ፣ ሌሊትና ቀን በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡ፣ ምክንያቱም ያኔ ተርበዋል። ከእንግዲህ ወዲህ አይጠሙም፣ ፀሐይ ትኩሳት ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በግ አራተኛው ይሆናል፣ ወደ ሕይወት ውሃ ምንጭ ይመራቸዋል። እግዚአብሔርም እንባቸውን ሁሉ ከዓይናቸው ያብሳል። የመከራው ዘመን፣ የስቃዩ ዘመን፣ የረሃቡ ዘመን ጠላት ሲሰለጥን እንደፈለገ ያረጋቸው ይህንን ወንጌል ሊያስጥላቸው ጫና አብዝቶባቸው የነበረ ያ ዘመን ሁሉ አልፎ እርፍ የሚሉበት በበጉ ዙፋን ፊት ቀርበው ለክርስቶስ የሚሰግዱበት የእረፍታቸው ዘመን የሚመጣበት ቀን አለ። ይሄንን ቀን እያስታወሳችሁ ኢየሱስ ፊት ቆማችሁ የምትሰግዱበትን የምታመልኩትን አምላካችሁን ፊት ለፊት የምታዩበትን ቀን ትኩር ብላችሁ እያያችሁ አሁን ያለውን የመከራ ተጋድሎ እንድትጋደሉ ለዚህ ወንጌል እንድትጨክኑ በክርስቶስ ኢየሱስ አሳስባችኋለሁ። ምዕራፍ 8 ሰባተኛውን ማኅተም በፈታ ጊዜ እኩለ ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙት ሰባቱ መላእክት አየሁ። ሰባትም መላእክት ተሰጣቸው፣
ሌላ መልአክ መጣና የወርቁ ጥና ይዞ በመሠዊያው አጠገብ ቆመ። በዙፋኑም ፊት ባለው ወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምር ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመላእክቱ እጅ በእግዚአብሔር ፊት ወጣ። መልአኩም ጥናውን ይዞ የመሠዊያውን እሳት በሞላው ወደ ምድር ጣለው። ነጎድጓድና ድምፅም በመብረቅ መናወጥ ሆነ። ሰባቱ መለከት የያዙ ሰባቱ መላእክት ሊነፉ ተዘጋጁ። ፊተኛውም መለከት ነፋ፣ ደምም የቀላቀለ በረዶና እሳት ሆነ፣ ወደ ምድርም ተጣለ። የምድርም ሲሶ ተቃጠለ፣ ዛፎችም ሲሶውን ተቃጠለ፣ የለመለመም ሳር ሁሉ ተቃጠለ። ሁለተኛውም መልአክ ነፋ፣ በእሳት የሚቃጠል ታላቅ ተራራ የሚመስል ነገር በባህር ተጣለ። የባህርም ሲሶ ወደ ደም ሆነ። በባህርም ከሚኖሩ ሕይወት ካላቸው ፍጥረታት ሲሞቱ ሰበኞችም ሲሶ ጠፋ። ሦስተኛውም መልአክ ነፋ፣ እንደ ችቦም የሚቃጠል ታላቅ ኮከብ ከሰማይ ወደቀ፣ ወንዞችና በውሃ ምንጮች ሲሶ ላይ ወደቀ። የኮከቡም ስም ኤርቶ ይባላል። የውሃውም ሲሶ መራራ ሆነ። መራራም ስለተደረገ በውሃው ጠንቅ ብዙ ሰዎች ሞቱ። አራተኛውም መልአክ ነፋ፣ የፀሐይ ሲሶና የጨረቃ ሲሶ ከዋክብት ሲሶ ተመታ። የእነዚህ ሲሶ ይጨልም ዘንድ የቀንም ሲሶ እንዳይበራ እንዲሁ የሌሊት አየሁ። አንድም ንስር በሰማይ መካከል እየበረረ በታላቅ ድምፅ ሊነፋ ያለችውን የሦስቱን መልአክ መለከት ስለሚቆጥረው ድምፅ በምድር ላይ ለሚኖሩ ወዮላቸው ወዮላቸው ሲል ሰማሁ። 9 አምስተኛው መልአክ ነፋ፣ ከሰማይ ወደ ምድር ወድቆ ነበር። ኮከብ አየሁ፣ የጥልቁም ጉድጓድ መክፈቻ ተሰጠው። በሚቀጥለው ክፍል ከዚህ በኋላ ያለውን ይዤላችሁ ስለምቀርብ ይሄንን መልእክት የሰማችሁ ያያችሁ ሁላችሁ እንደ ራሳችሁ አደራ ከዚህ ወንጌል ጎን መሆን የምትፈልጉ እባካችሁን ይሄ ማንቂያ ደውል ድምፅ ብዙ ሰዎች እንዲሰሙት ሼር እንድታደርጉልኝ እፈልጋለሁ። እንዲሁም ደግሞ ካላችሁበት ስፍራ ንቅታችሁ በንስሐ ወደ እግዚአብሔር እንድትመለሱ አደራ እላችኋለሁ። በቀጣይ ክፍል 2ን ይዤ እመጣለሁ። እስከዚያው እግዚአብሔር ከእናንተ ጋር ይሁን። ልብሳችሁን በበጉ ደም አጥባችሁ የነጻችሁ የአባቴ ብሩካን እንድትሆኑ የእግዚአብሔር ጸጋ ቸርነት ከእናንተ ጋር ይሁን። ሰላም ሁኑልኝ።